ሰላም ሰላም ውድ የማዕዶት ኢለርኒንግ ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ እንዴት አድርገን ባንክ ሪኮንሲሌሽን እንደምናዘጋጅ ለማስረዳት የሚያሳይ ቪዲዮ ነው ይዤላችሁ የመጣሁት። እንደሚቀጥለው ይቀርባል። ምንጊዜም ያው ባንክ ሪኮንሲሌሽን የሚያስፈልግበት ዋናው ሪዝን ካሽን ለመቆጣጠር ሶስት አይነት መንገዶች አሉ። ካሽን ሴፍ ለማድረግ አንደኛው ባንክ አካውንት መክፈት ነው። የተረፈ ገንዘባችሁን እናንተ ጋር ከምታስቀምጡት ባንክ ቤት ማስቀመጥ አማራጭ ነው። ሁለተኛው ደግሞ ፔቲ ካሽ ፈንድ ነው። ሶስተኛው ደግሞ ቮቸር ሲስተም መጠቀም ነው። ስለዚህ የባንክ ሪኮንሲሌሽን ጉዳይ የሚመጣው ባንክ ቤት ገንዘብን ማስቀመጥን የጀመርን እንደሆነ ነው። የዛን ጊዜ ካምፓኒው ሪከርድ የሚያደርገውና ባንክ ቤት ያለው ሪከርድ ሳይገጥም የቀረ እንደሆነ አስታራቂ ስቴትመንት ወይም ማስታረቂያ እንሰራለን። ይህ ማስታረቂያ ነው ባንክ ሪኮንሲሌሽን ብለን የምንጠራው። በዋናነት ግን ተማሪዎች ባንክ ሪኮንሲሌሽን ከመስራታችን በፊት ስለ ባንክ ሚኒሞኒክሶች ሜካኒክሶች ለማየት እንሞክር። ባንክ ቤት ያለው የእናንተ ሂሳብ ወይንም የካምፓኒ ሂሳብ ባንክ እንደምንድነው የሚያየው? እንደ ሊያቢሊቲ ነው ትሪት የሚያደርገው። ኦኬ፣ እንደ ሊያቢሊቲ ነው ትሪት የሚያደርገው። ሊያቢሊቲ ደግሞ እንደምታውቁት ክሬዲት ሊደረግ ይችላል፣ ምንም ሊደረግ ይችላል፣ ዴቢት ሊደረግ ይችላል። ክሬዲት በሚደረግበት ሰዓት ሊያቢሊቲ ምን ያደርጋል? ይጨምራል። ሊያቢሊቲ ዴቢት ሲደረግ ደግሞ ይቀንሳል። አይታችሁ እንደሆነ አሁን በኤስኤምኤስ ባንኪንግ በቴክኖሎጂ ዘመን በስልካችሁ ሲመጣ ብር በሚገባልን ሰዓት ምን ብሎ ነው የሚነግረን? ዩር አካውንት ሃዝ ቢን ክሬዲትድ ጨምሮላችኋል። ስለዚህ ሊያቢሊቲ ጨመረብኝ እያለ ነው ማለት። ብር ደግሞ በኤቲኤም ይሁን በተለያዩ ሜካኒዝሞች ብር ሄደን ስናወጣ ደግሞ ምን ያደርጋል? ዩር አካውንት ሃዝ ቢን ዴቢትድ ብር ምን ተደርጓል? ተቀንሷል። ሊያቢሊቲ ምን አድርጓል? ቀነሰልኝ የሚለው ነገር እንድትረዱት ያክል ነው። በባንክ ቤት ብር ማስቀመጣችን ዲዩዋል ሪከርድ እንዲኖር ያደርጋል። ሁለት አይነት ሪከርድ፣ አንደኛው በአካውንት ሆልደሩ ወይንም በዲፖዚተሩ ወይንም በካምፓኒው ዘንድ እና ሁለተኛው ደግሞ ገንዘቡ በተቀመጠበት ወገን ወይንም ደግሞ በባንኩ ሂሳብ ዘንድ። ኦኬ፣ እንደምታውቁት ሶስት አይነት አካውንት ሜንቴን ልናደርግ እንችላለን። አንደኛው ሴቪንግ አካውንት ነው። ሁለተኛው ቼኪንግ ወይንም ተንቀሳቃሽ የቁጠባ አካውንት አለን። ሴቪንግ ወይንም ቁጠባ የምንለው